ይናገራል። ያለ አባት ከተወለደ እንዴት የዳዊት ልጅ ይሆናል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊ የተሰኛችሁ የልዑል እግዚአብሔር ቤተሰቦች የቅድስት የወላዲተ አምላክ የድንግል ማርያም የአስራት የበኩራት ልጆች ኦርቶዶክሳውያን በሙሉ በመላው ዓለም የምትገኙ ይህ የፍቅር እናት ሚዲያ ፕሮግራማችን ነው። ዛሬ ለየት ባለ ፕሮግራም መጥቻለሁኝ። ይኸው ምንድነው በዋትስአፕ እና በቴሌግራም አድራሻ የተለያዩ ቪዲዮዎች ተልከውልኝ ነበር። ከነዛ ቪዲዮዎች ውስጥ የተወሰኑትን መርጬ ለዛሬ ጥቂት እንድንነጋገርባቸውና እንዲሁም ደግሞ ትምህርት እንድናገኝባቸው ጥቂቶቹን መርጬ አምጥቻለሁኝ። የእግዚአብሔር ቅዱስ ፈቃዱ በምንቆይበት ሁሉ ማስተዋልን ልቦናን እግዚአብሔር አምላክ ይስጠን፣ የውስጣዊ አይናችንን ያብራልን። እስቲ በመጀመሪያ ወደ አዘጋጀሁትኝ የመጀመሪያው ቪዲዮ ልሂድ። በጣም አስገርሞኛል። እስቲ እንስማው። በጣም ይገርማል። ማለት በነገራችን ላይ ኦርቶዶክሳዊ ሁሉ በቤተ ክርስቲያን ስር ያደገ የቤተ ክርስቲያኗን ድምጿን፣ ዜማዋን፣ የጸናጽሉን ድምጽ፣ የከበሮውን ዜማ፣ ዋሽንቱንና መሰንቆውን ለዝማሬ ለአምልኮት እግዚአብሔር የምንጠቀምበትን ሁሉ ኦርቶዶክሳዊ ያውቀዋል። በነገራችን ላይ እኔ አሁን እንዴት አይነት ድፍረት እንደሆነ በጣም ገርሞኛል። እንደዚህ አይነት እንግዲህ እብደት ከማለት በቀር ሌላ ምንም የምለው ነገር የለኝም። ይሄ በጣም እብደት ነው። እግዚአብሔር አምላክ ማስተዋል ይስጠን። ከትውልዱ ማስተዋል ያርቀዋል በጣም። አንደኛ የእናንተ ዝማሬ አይደለም፣ በእናንተ ቤተ እምነት ውስጥ የተዘመረ ዝማሬ አይደለም። ይህ ዝማሬ የተዘመረው በቅድስት ኦርቶዶክሳዊት ቤተክርስቲያን በአገልግሎት ያደገች፣ በሰንበት ትምህርት ቤት ያደገች፣ በዝማሬ ጸጋ እግዚአብሔር አምላክ ያከበራት እህታችን ምርትነሽ የዘመረችው ዝማሬ ነው። ዜማው እንዲህ አይደለም። ባለቤቱን ካልናቁ አጥሩን አይነቀንቁ የሚባል አባባል አለ። እንደዛ ነው የሆነብን። ትንሽ ፈራህ እግዚአብሔር ቢኖራችሁ፣ ትንሽ እንደው ብዙ አልጠይቃችሁም፣ ትንሽ ግን ፈራህ እግዚአብሔር ቢኖራችሁ ግን መልካም። ምክንያቱም ይሄ እኔ እንጃ አላውቅም ምን አይነት ዘመን ላይ እንደደረስን አላውቅም። ድሮ እኮ ልጅ እያለ እንደው ከጥቂት ዓመታት በፊት ሰው እንኳን ይፈራል፣ እንኳን እግዚአብሔር ይቅርና። አሁን እንደዚህ አይነት የአምልኮ ስርዓት ለእግዚአብሔር የአምልኮ ስርዓት የሚቀርብ ነው። እንደዚህ አይነት ዝማሬ እኔ እንጃ ብቻ ምን እንደምን አላውቅም። እስቲ አብራችሁን ቆዩና የሚቀጥለውን ደግሞ እንስማ። በክርስትና ኢየሱስ ያለ ወንድ ዘር ተወለደ ይባላል። ትንቢቱ ግን መሲሑ ከዳዊት ዘር በወንድ መስመር በአባት በኩል እንደሚወለድ ይናገራል። ያለ አባት ከተወለደ እንዴት የዳዊት ልጅ ይሆናል? በስመ አብ። ይሄ እንደዚህ አይነት አንደኛ ልጁ የአይሁድ እምነት ተከታይ ይመስለኛል። አላውቅም ብቻ አንዳንድ ጊዜ ምን መሰላችሁ ወዳጆቼ፣ ብዙ ጊዜ በኦርቶዶክሳዊት ቅድስት ቤተክርስቲያን ያሉ መምህራን አባቶቻችንን ለምን ዝም እንደሚባል ታውቃላችሁ? ግን እንደዚህ አይነት እኮ ማለት ይሄ ተራ የሆኑ መመላለሶች፣ ተራ የሆኑ ነገሮች ላይ አልፈነው እኮ ነው ቤተክርስቲያኗ ሃይማኖቷን ለማጠልሸት ለማቆሸሽ ከውስጥም ከውጪም
ድሮም አሁንም ብዙ ጠላቶች አሉበት። ግን እንደዚህ አይነት ጥያቄዎችም አንደኛ ምዕመናንንም ያወዛግባሉ ተብሎ ስለማይታሰብ ነው። ለምን በቃ ብዙ ነገር አውቀዋል ተብሎ ስለሚታሰብ ለእንደዚህ አይነት ለሚነሱ ማለት በጣም ተራ የሆኑ ጥያቄዎች መልስ አይሰጥም። እውነት ለመናገር ብዙ ጊዜና አንዳንድ ጊዜ ያስገርመኛል የሚለውን አንድ ጊዜ ልብ ብላችሁ ስሙት። ቆይ በክርስትና ኢየሱስ ያለ ወንድ ዘር ተወለደ ይባላል። ትንቢቱ ግን መሲሑ ከዳዊት ዘር በወንድ መስመር በአባት በኩል እንደሚወለድ ይናገራል። ያለ አባት ከተወለደ እንዴት የዳዊት ልጅ ይሆናል? ትንቢቱ በዳዊት ዘር በወንድ ዘር በዳዊት ሐረግ ይወለዳል ነው ብሎ የሚናገረውና እንዴት የዳዊት ልጅ ሊባል ይችላል? እንዴት የዳዊት ዘር ሊባል ይችላል? እንደዚህ እኔ ከየት እኮ ራሱ አጅሬ እንደሚፈበርክላችሁ ራሱ አላውቅም። በእውነት እንዴ ማለት አንድ የኦሪትን መጽሐፍ እቀበላለሁኝ በኦሪት መጽሐፍ ነው እንጂ እኔ አዲስ ኪዳንን አልቀበልም ብሎ የሚል ሰው በዛ ላይ እንደ መምህር ቆብ ነገር ምናምን አድርጓል። ሁለት ጸጉሩን በዚህና በዚህ በኩል አውጥቷል እና ይሄ የነሱ የባህላቸው ወይም ደግሞ የመምህራኖች ወይም የሊቃውንት አይነት ባህል ነገር ይመስለኛል። እንደዚህ አይነት ፕሮቶኮል ማለት ነው። ግን እንዴት ነው እሺ በኦሪት ያለውን መጽሐፍ የምታውቅ ከሆነ በኢሳይያስ ትንቢት ምዕራፍ 7 ላይ ምን ተብሎ ነው የተጠቀሰው? እንደው እኔው ከምነግራችሁ ቃል ለቃል እስቲ ከመጽሐፉ ላይ እናንብበው አብረን። በጣም ይገርማል በእውነት። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንደዚህ ይላል፣ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክብርና ምስጋና በእውነት ድንቅ ሆነች ላቲ ስብሐት ለድንግል ማርያም ይሁን። ጌታ ራሱ ምልክት ይሰጣችኋል። ምን አይነት ምልክት? ድንግል ትጸንሳለች። ድንግል ትጸንሳለች። ይሄ ሆኖ ማያቅ ወደፊትም የማይሆን አንድ ጊዜ ብቻ በድንግል ማርያም ላይ የተፈጸመ ትንቢትና ምን ብዬ ልናገር? ክብሯ የሚያስደንቀን፣ ንጽህናዋ የሚያስደንቀን፣ እናትነቷ የሚያስደንቀን፣ የባህሪ አምላክን በማህፀኗ የተሸከመች እግዚአብሔር መሆኑ የታወቀው እኮ በድንግልና ጸንሳ በድንግልና ስለወለደችው። እራሱ ጌታ ምልክት ይሰጣችኋል። ምን? ድንግል ትጸንሳለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ድንግል ትጸንሳለች። ድንግል ልትጸንስ የምትችለው በምንድን ነው? አንደኛ በፈቃደ እግዚአብሔርና በእግዚአብሔር ስራ ነው። ሁለተኛ ያለ ወንድ ዘር። ውዳሴ ማርያማችንን ስታነቡት ገራሂት ዘኢተዘርአ ውስቴታ ዘር ይላል። አንቺ ዘር ያልተዘራብሽ እርሻ ነሽ። በጣም ይገርማል። ስለዚህ የዳዊት ልጅ የተባለው ኢየሱስ ክርስቶስ መድኃኒታችን ለስም አጠራሩ ክብር ምስጋና ይሁንና እመቤታችን ወላዲተ አምላክ ድንግል ማርያም ከዳዊት የዘር ሐረግ ስለተገኘች ነው። ከዳዊት የዘር ሐረግ ስለተገኘች ነው። ይሄው ነው። መሰረታቲሃ ውስተ አድባረ ቅድሳት፣ መሰረቶቿ በተቀደሱ ተራሮች ላይ ናቸው ተብሎ እመቤታችን ድንግል ማርያም የምትመሰግነው አንድም ከካህናት ወገን አንድም ከነገስታት ወገን ከዳዊት ዘር ስለሆነች ነው። ስለዚህ መድኃኒታችን አምላካችን ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሲሆን ከዳዊት ዘር የበቀለች ንጽሕት ዘር
ድንግል ማርያምን ተዋህዷት ነው የዳዊት ልጅ የተባለው። ወደሚቀጥለው ደግሞ እንሂድ። ለወዳጆቻችሁ ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው፣ እንማማር። ሰብስክራይብ አድርጉ። የተለያዩ አገልግሎቶች አሉ። የቅዱሳን አሻራ የሚል ሌላ አንድ ፔጅ አለ። እሱንም ሊንኩን ከታች አስቀምጥላችኋለሁ በኮሜንት ላይ። የተለያዩ የቅዱሳንን ገዳማትና ድንቅ ስራቸውን የምናይበት ነው። ሼርና ሰብስክራይብ በማድረግ አገልግሎቱን አግዙ። እስቲ ብፁዕ አባታችንን እንስማቸው። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል። ልጆቼ፣ ወጣቶች ይሄ ቤት ተራ ቤት አይደለም። ሲጸልዩ ማህሌት ሲቆሙ ሰዓታት ሲቆሙ የሚለቀስበት ቡራኬው ይድረሰኝ የኔ አባት። ሁለት ነገር ይገርመኛል። አንደኛ ትሕትናቸው በእውነት፣ ሁለተኛ ደግሞ አምልኮተ እግዚአብሔር በህልወተ እግዚአብሔር የተቃኘ ዕውቀትና ጸጋ የቤተ ክርስቲያንን ምስጢራዊ ስውር ማንነት ከእግዚአብሔር ያላትን ድንቅ ጸጋ የክርስቶስን አካልነት በተረዳ መልኩ ቤተ ክርስቲያንን እንዲህ ሲገልጧት በጣም ነው ደስ የሚለኝ። ብዙ ቦታ ላይ ብዙ ጊዜ የሚለቀስባት ቦታ ናት ቤተ ክርስቲያን። ሰዓሊ ለነ ቅድስት እየተባለ የሚለቀስበት ቦታ ናት። የክርስቶስ አካሉ ናት፣ በደሙ የዋጃት እና ቤተ ክርስቲያንን የሚገልጡበት መንገድ እኔ በጣም ነው ልቤን የሚነካኝ በእውነት። ስለዚህ ለአገልጋዮች የተላከ መልእክት ነው። እንግዲህ መልእክቱን ደግሞ ሁሉም ሰው ተቀብሎ ተግባራዊ እንደሚያደርግ እርግጠኛ ነኝ። ምክንያቱም ቤተ ክርስቲያንን እሳቸው በተረዱበት ልክ እንኳን በዛ ጸጋ ደረጃ እንኳን ደርሰን መረዳት ባንችል እንኳን የተረዱትና በውስጣዊ አይን የቤተ ክርስቲያንን ክብር ያዩ ሀልወተ እግዚአብሔርን ያጣጣሙት አባቶቻችን ሲነግሩን ይሁን መልካም ነው እሺ ብለን ልንቀበል ይገባል። ያን ደግሞ ብንቀበል በረከቱ እጥፍ እጥፍ ሆኖ ለቤታችን፣ ለሀገራችን፣ ለሕዝባችን ሁሉ ይሆናልና አሁን የጎደለን ነገር እሺ ብሎ ትእዛዝን ማክበር ነው። መከባበር ጎድሎናል። ብንከባበር ግን እግዚአብሔር ደግሞ በእኛ ላይ በብዙ ይከብራልና እግዚአብሔር የሚከብርበትን መልካም አይምሮና ትሕትናን እግዚአብሔር አምላክ ያድለን። እስቲ ወደሚቀጥለው ቪዲዮ ደግሞ እንሄድ። ቪዲዮ ልቀርጽ ወጥቼ ድንገት ስልኬ ላይ የተላከልኝ መልእክት ነው ከላይ ማሳያችሁ። በጣም የራሴ ሰው ነው የልቤ ሰው ነው ብላችሁ የምታስቡት ሰው ምን ያክል በዙሪያችሁ መጥፎ ነገር ሊሰራ እንደሚችል አትገምቱምና የፈለገ ብትጣሉ የፈለገ ብትኮራረፉ የዛ ሰው አካውንት መዘጋቱ ጥቅሙ ምን እንደሆነ እኔ አይገባኝምና አሁን እውነት ለመናገር እህታችን ኦርቶዶክሳዊት ናት። የክርስቶስን ስጋና ደም አብረን ተካፍለናል። አንድ የተቀደሰ ማዕድ ስጋ መለኮትን ደም መለኮትን ተቀብለናልና እህቴ እያልኩኝ ነው ይህን ነገር መናገር የሚፈልገው። ለሌላውም ቢሆን ወንድምና እህት ነንና ሌላም ሰው ቢሆን በአንድነት አንድ በሚያደርገን በክርስቶስ ስጋና ደም የታተምን የክርስቶስን ስጋና ደም አንድ ማዕድ የተካፈለን ሁሉ ወንድምና እህቶች ነንና ትላንትና ታስታውሱ ከሆነ ወዳጆቻችንን እንዴት እንለይ፣ ምን አይነትስ ጸሎት ልናደርግ ይገባናል። በተለይ ደግሞ መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር ምዕራፍ 40 ላይ
የተናገረውን ነገር አንስተን የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን አነሳብኝ ብሎ የተናገረውን አንስተን እየተወያየን ነበር። በጣም ብዙ ሰው በዚህ አይነት ፍቅር ቀዝቅዟል። በጣም በነገራችን ላይ ፍቅር በጣም ቀዝቅዟል። ወንድም ለወንድሙ መልካም አያስብም። እህት ለእህቷ መልካም አታስብም። ፍቅር በጣም የቀዘቀዘበት ዘመን ላይ ያለን። ለዛውም ሰው ሁሉ የሚተካው ትናንትና እንደተነጋገርነው የኔ በሚለው የቅርቤ በሚለው ወዳጄ ጓዳዬ ገመናዬ ባለው ሰው ሁሉም ሰው እየተከዳ ያለው ብዙ መልእክቶችን ስለማይ ነው። ይህችም እህታችን በጣም ውስጧን ቆጭቷት የምትናገረው ነገር የቅርባችሁ የሆነ ሰው እንደዚህ ቢያደርግባችሁ እያለች ነበርና በጣም ልቤን ስለነካኝ ነው። ለምን ብዙዎቻችን ደም እያለቀስን ያለ ነው። ጎድጓዳው አልጋ ትራሳችን እሱ ይታዘብን። ምን ያክሎቻችን በወዳጆቻችን መከዳት የተነሳ እያለቀስን እንደሆነ እያዘንን እንደሆነ ፍርዱን ለእግዚአብሔር እየሰጠን እንደሆነ። እቺ ልጅ በስውር ነበረ በጀርባዋ ወዳጇ ደባ ሲያደርግባት የነበረው፣ ግን እግዚአብሔር በግልጥ ሁሉን ይከፍላል። እንደዚህ ነው። እግዚአብሔር አጋለጠላት። እግዚአብሔር በእጇ ላይ ጣለላት። ብዙዎቻችን ጠላቶቻችንን አውቀን ነው በነገራችን ላይ ዝም የምንለው። ብዙዎቻችን በእውነት እግዚአብሔር ማስተዋልን ይስጠን፣ የቀደመ ፍቅራችንን ይመልስልን። ለሰው ያልታመነ ለሰው መልካም በጎ ያልሆነ ለእግዚአብሔር ሊታመን አይችልም። እግዚአብሔር በብዙ ነገር ሲያከብር ለሰው ለባልንጀራህ እንዴት ነህ ብሎ ነው። እግዚአብሔር ማስተዋልን ይስጠን፣ ማስተዋልን ያድለን። ወደሚቀጥለው ቪዲዮ ደግሞ እንሂድ። እነዚህን በተከታታይ ሁለቱን ቪዲዮዎች የመለቅላችሁ እጅግ ልባችን እንዲረሰርስ እንድንማርበት ነውና እስቲ መጀመሪያ መምህር ኢዮብ ይመኑን ሰምተነው እንምጣ። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ በመከራው እካፈላለሁ በሞቱም እመስለዋለሁ የሚለው። ለዚህ ነው ጉዟችን ወደ መምሰል ነው። ከሀገራችሁ ሰዎች መከራ ከተቀበላችሁ፣ መቅደሳችሁን ከሰበሩባችሁ፣ ውስጣችሁ ገብተው ካመሱባችሁ፣ ልትኖሩ የምትፈልጉትን ሕግ ካበላሹባችሁ፣ በሀገራችሁ ሰዎች መጎሰም ከደረሰባችሁ የእግዚአብሔርን ማህበሮች መስላችኋል። ደስ ይበላችሁ ወገኖቼ። ያመንነው በቅዳሴ ልናመልከው ብቻ አይደለም። ያመንነው በጉባኤ ልንሰማው ብቻ አይደለም። ያመንነው በሱባኤ ልንታጠቅ ብቻ አይደለም። ያመንነው አፋችን ኮቸችላ እስኪመስል ልንጾም ብቻ አይደለም። ያመንለት ገዳም ልንሄድለት ብቻ አይደለም። ያመንለት አንድ ነገር እንድንሆን ጭምር ነው። በሕይወታችሁ በሚቀጥማችሁ የትኛውም መከራ ያመና ቅዱስ ጳውሎስ ምን አለ? እንግዲህ ሞቱን በሚመስል ጥምቀት ከእርሱ ጋር ከተቀበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንነሳለን አለ። የትንሣኤያችን በኩር ድነት ያገኘንበት፣ ጠላታችን የተቀጠቀጠበት፣ የሲኦል መዝጊያ ችንካሩ መፈራረጃው ቁልፉ የተሰበረበት፣ ፍላጻው የተቀነጠሰበት፣ በደሙ በሞቱ የዋጅን መድኃኒታችንና አምላካችን ኢየሱስ ክርስቶስ ስሙ ለዘላለም የከበረ የተመሰገነ ይሁን። እግዚአብሔር አምላክ ሁላችንም ይህን ለመሰለ ድል ለሰማያዊ ሙሽርነት ያብቃል። መምህራችንንም መምህር ኢዮብ ይመኑን ቃለ ሕይወት ያሰማልን፣ የአገልግሎት ዘመንህን ያርዝምልን፣ ጸጋውን ሁሉ ያብዛልህ ወንድም አለ። እስቲ ይህችን ደግሞ አባታችን በጣም ልቤን የነካኝ መልእክት ነው። እስቲ ሰምተነው እንምጣ።
ሰው ላይ አትጠጉ፣ በሰውም አትሸበሩ፣ እግዚአብሔር ክንድ ላይ እረፉ። ያን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አነቡ፣ ደስ ሲላችሁም አንቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋን አኩርፈን አለመውጣታችንን ይፈትነናል። ስለዚህ ሲከፋን ምን ዘምር? እሱ እግር እንገኝ። ምንድነው ሴት በሚያስጨንቅ ስቃይ ትወልዳለች፣ ወልዳ ስትጨርስ ከባሏ እግር ትገኛለች ይላል አይደል? እንደሰማችሁት ነው። መምህራችንና አባታችን ቡራኬው ይድረሰን፣ ቃለ ሕይወት ያሰማልን። ቅድም እህታችን ካነሳቸው ሐሳብ ጋር በተወሰነ ደረጃ የሚዛመድ ነገር አለው። በሰው ላይ መደገፍ በጣም ከባድ ነው። ሁልጊዜ ድጋፋችን፣ ምርኩዛችን ፈጣሪያችን ብቻ ይሁን። ግድ የላችሁም። ሰው የሸንበቆ ምርኩዝ ነው። መሰበሩ ሳያንስ ያቆስለናል። ተደግፈን ይንሸራተትብናል። ወዳጅ ያልነው ይከዳናል። ሀብት ንብረት ብንለው ጤዛ ይሆናል። ወርቆቻችንም ይዝጋሉ። እግዚአብሔር ግን ከዘላለም እስከ ዘላለም የሚኖር ሁሉን የፈጠረ ትላንትና እኛ አልነበርንም፣ ዛሬ አለን፣ ነገ ደግሞ አንኖርም። ነገ ሌላ ትውልድ ይተካል። እግዚአብሔር ግን በዘመናት የሸመገለ ነቢዩ ዳንኤል እንዳየው በረጅም መንበር ላይ ተቀምጦ አየሁት። በዘመናት የሸመገለው ጸጉሮቹ እንደ ሐር እንደ ጥጥ ነጭ ነበሩ እያለ ይናገራል። ሁሉን የፈጠረ ሁሉን ያበጃጅ ሁሉን የሰራ ከዘላለም እስከ ዘላለም ከዚህ እስከዚህ ድረስ ነው ብሎ በጊዜ የማይተምሩለት የጊዜ ባለቤት እርሱ ብቻ እግዚአብሔር። በሱ ላይ እንደገፍ። የሰውን ነገር መተው ነው። የሰውን ነገር እርግፍ አድርገን መተው ነው። እግዚአብሔርን ብቻ እንደገፍ። የማይሰበር ምርኩዝ፣ የመንገዳችን ብርሃን፣ የህይወታችን ጸዳል እርሱ አምላካችን ብቻ ነው። ወዳጅ የለንም፣ ዘመድ የለንም፣ ብቻችንን ነን ባላችሁበት ጊዜ እግዚአብሔር አምላክ ወዳጅ፣ ጓደኛ፣ ዘመድ፣ አጽናኝ ይሆናችሁ። መዝሙረ ዳዊትንም ድገሙ፣ ጸልዩ። እችን መዝሙረ ዳዊት ጥቂቷን ቁጥር እንበላትና እናንተ ግን ሲከፋችሁ ስታዝኑ መልሳችሁ መላልሳችሁ ድገሙት፣ እግዚአብሔር በቃሉ ያጽናናችኋልና። መዝሙረ ዳዊት ምዕራፍ 90 ከቁጥር 1 ጀምረን። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጠው ነገር ያድንሃልና፣ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ እያለ ቅዱስ ዳዊት እንዲህ እያለ የእግዚአብሔርን ኃይልና ክብር እኛም በደከምን ጊዜ አምላካችንን መደገፍ እንዳለብን በብዙ በቃሉ ያጽናናናልና ጸጋው በረከቱ ይድረሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቀየን። ይህንን ቪዲዮ ለወዳጆቻችሁ ለጓደኞቻችሁ ሼር አድርጉላቸው፣ ላይክ አድርጉ፣ ኮሜንታችሁን ደግሞ አሳውቁን። እንደ እግዚአብሔር መልካም ፈቃድ በሌላ ቪዲዮዎች ለምንገናኛለን። ከስር በኮሜንት ላይ የቴሌግራም አድራሻዬን አስቀምጥላችኋለሁ። በዛ ላይ በእንደዚህ አይነት ነገር ላይ ብንወያይበት ብላችሁ የምታስቧቸውን አጫጭር ቪዲዮዎች ካሉ እነሱን ላኩልኝ። የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ እስከዛሬም ድረስ ቅዱሳኖች ሁሉ የሚደገፉት ቅዱሳኖች ሁሉ የሚጠቁበት የራሳቸው ከፍ ከፍ ማያ ለኛም ክብርና ሞገሳችን መድኃኔዓለም ኢየሱስ ክርስቶስ ለዘላለም የተመሰገነ ይሁን። የድንግል ማርያም ፍቅሯና ምልጃዋ ጥበቃዋ ረድኤቷ በእውነትም አይሌን። የቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት፣ የመላእክት የቅዱሳን ጉባኤ ሁሉ በረከትና ጸሎት ከኛ ጋር ይሁን።
በሰላም ቆዩ።